የፍቅርሽ ብዛት ልቤ ውስጥ ገብቶ በልቶ በጣም ወደው ልጅ እኮ ነው። ከየት አግኝታሽው ነው ደግሞ ማልጋ ላይ የምታንከባልዩ? ታመጫለሽ አንቺ እኮ ነው አልጋ ላይ የገዛ ክላሴ እኮ ነው። ምን አገባችሁ? ሄለን ምን ይሆንሽ ነው? አስደፋሪ ምታስደፍሪኝ አንቺ ነሽ። በሉ በቃ ምን ልታኝ ነው? በሉ ጉዴ ከማጠሮ መወጠሯል። የሀገሬ ሰው ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ሰሪ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንን በየሃይማኖታችን እንጸልያለሁ። እንደተለመደው ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን ጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችን ሀሳብ አስተያየት በኮሜንት እንድሰጥኝ እያልኩኝ ስለ ሄሉ ስላለባበሷ ምንም ነገር ማለት አልፈልግም። ብዙዎችም ያው እየወቀሱኝ ስለሆነ በፕራንክም ቢሆን እንደዚህ አይነት ልብስ አትልበሽ የኔ ውድ የኔ ሄሉ እየስወድሽ ለእኔ ስትይ ማለት ነው። እኔ የምን ልወቀስብሽ የኔ ማር የኔ ውልላ። ለማንኛውም ማለት ነው ወደ ፕራንኩ ሲሄድ ግን እናት ምን ያክል ለልጇ እንግዲህ የልጇን በቃ ገመና እንትን እንደምትል ያየንበት ቪዲዮ ነው። እንዳትመታት ላመሳት ወለደች፣ እንዳትጥለው ቆጫት፣ እንዳትተወው ምንድን ነው የሚባል ተረት አለና ይሄ የብዙዎቻችን ቤት ችግር ነው፣ እውነት ለመናገር ማለት ነው። በፕራንክ ስም ትክክለኛ ህይወት ይሄ በየቤቱ አለ። ልጇ በመጥፎ ሁኔታ ውስጥ የምትኖርባት እናት በማህበረሰቡ እና በልጅቷ መካከል ያለ ሰንጣቃ እንጨት ውስጥ እንደገባች ነው ማሰብ ያለባችሁ። ምክንያቱም ብዙዎች ልጆቻቸው በጣም መጥፎ ቀጥተው መክረው ቆንጥጠው ያሳድጉና መጨረሻ ላይ የማይሆንና አሉባሌ ቦታ ላይ ይገኙባቸዋል። ያ ምንድን ነው የሚሆነው? በጓደኞቻቸው በማህበራዊ በአካባቢ ውሏቸው የሚመጡ ብዙ ተጽዕኖች አሉ። አንቺ እኮ ትልቅ ነሽ፣ አንቺ እኮ አድገሻል፣ አንቺ እኮ እንደዚህ ሆነሻል ይባልና የቤተሰብ ነገር ይቀርና ወደምታገኘው ማህበረሰብ ይሆናል ትኩረቷል። በተለይ ሴት ልጅ ላይ ማለት ነው። ከዛ ምን ይሆናል? ልጅቷ አላስፈላጊ ነገር ውስጥ ትገባለች። በሽታ ይመጣል፣ ዲቃላ ልጅ ይመጣል። ይቅርታ ለዚህ ቃላት አጠቃቀሚ ማለት ነው። በብዙ ነገሮች ትጎዳለች። ግን የመጀመሪያ ተጎጂ ከልጅቷ ወላጅ ነው፣ በተለይ እናትና አባት ማለት ነው። እና አሁን ሄሉ እንግዲህ እዚህ ጋር ለዛውም ቤት ውስጥ ለዛውም አላስፈላጊ ነገር አስቡት። እናትን ያክል ነገር ስታይ ምን አይነት ስሜት እንዳለው ሁላችንም ጋር የሚሰማን ስሜት ይኖራል ብዬ አስባለሁ ማለት ነው። በዚህ አጋጣሚ ልጁን ሳላደንቀው አላልፍም። ለምን እናት ፊት ይህን ያክል ፕራንክ ለማድረግ መምጣቱ በራሱ በጣም ድፍረት ነው። እውነት ለመናገር እኔ አላደርገውም። እኔ በሆን በሱ ቦታ እኔ አልሰራም እንደዚህ አይነት ፕራንክ ነው የምለው። ጓደኞቿን ኦኬ ፕራንክ ታርግ፣ እናትን ግን በጣም ሪስክ ወስዶ ነው ልጁ ገባቸው። በዚህ አጋጣሚ ደግሞ ሳልናገር ማለት ማልፈልገው ሄሉ ሸበላዎችን ኬት ነው እየመረጥሽ የምታመጫቸው አንቺ ልጅ? ምንድን ነው? በይ ለማንኛውም አሁን ከናቴ ውጭ ወደ ውጭ ኦኬ። ሄሉዬ እንከባበር፣ ነግሬሻለሁ። አሁን ባይሆን ማለት ነው ጂጂዬ ገብርኤሏ ድረሽልኝ ማለት ነው። ጂጂዬ ድረሽልኝ፣ ያው እኔ ጽፌልሻለሁ እንግዲህ በቴክስት ማለት ነው። እና የልጁን ሁኔታ ነገር እንድታጠኝልኝ ባክግራውንዱን እፈልጋለሁ። ታውቂያለሽ እኔ እንግዲህ ሸበላይን አዳሜን ፍለጋ ላይ ስለሆንኩኝ ማለት ነው። እንዴ እኔ ስለምን ያን እያልኩ መርጬ ቆሜ ልቅርባሽ ሄዱ እኮ ብላለች። ቆሜ ልቅረው ያለች እውነቷን ነው። እንዴ ነውር ነው። እግዜር ራሱ ብንሰራችሁበት ይላል እኮ ይቆጣል። የዛሬ አፌ ግን ሰብሰብ በቤት መልካም ነው። ምንድን ነው እንደዚህ አንቺ ሳምሪ ስነ ስርዓት ይኖርሽ እንጂ ጨዋ አልነበርሽ እንዲ? ምን ሆነሽ ነው እንደዚህ አይናውጣ ይሆንሽ? ሆሆ ለማንኛውም ማለት ነው በጣም የገረመኝ በቃ ድርቅ ነው። በመሀል እንኳን ሳቋ አይመጣም እኮ በቃ ፈጥጥ ካለች ፈጥጥ ነው። የእሷና የሀይሚ ፕራንክ ደረቅ ፕራንክ ታውቃላችሁ? ደረቅ ፕራንክ በቃ እንዲሁ ማራራሻ ውሃ የሌለው እንኳን ፕራንክ ነው። እና በጣም የተደነኩት ደግሞ በእናቷ ነው ማለት በቃ የምታደርገው ነገር ግራ ገባት። እናት ነች እና ገባችሁ። ከአቅማ በላይ ሲሆን መጨረሻ ላይ ምንድን ነው ያለችው? ይዘሽልኝ ውጪ በቃ ለምን በጣም ስለተጋፋቻችሁ በጣም እንትን እያለች ስለነበረ ይዘሽልኝ ውጪ ነው የተባለችው። ምንም አማራጭ የላትም እናት ማለት ነው። ወላጅ እንደዚህ ነው በቃ። ግን ምንድን ነው ሌላው ማህበረሰብ ላይ የሚያድረው ተጽዕኖ የሚለው ምንድን ነው? ልጃቸውን ቆጠው ስላላሳደጉ ነው፣ ልጃቸውን ስላልተቆጡ ነው ይባላል። ግን ልጆች በቁንጥጫም አድገው እንደው
መጨረሻ ላይ ሰይጣናዊ ነገር ሊመጣባቸው ይችላል። ሃይማኖታቸውን እስከ መቀየር፣ ማንነታቸውን እስከ መቀየር በጣም ብዙ ልጆች አሉ። ወንዶች ሱስ ውስጥ መግባት፣ ሴቶቹ ደግሞ እንዳልኳችሁ በቃ አላስፈላጊና አልባሌ ቦታ ውስጥ መግባት ይጀምራሉ። እና ይሄ የሚፈጠረው ባለንበት በአካባቢ በማህበራዊ ህይወት ስለሆነ አንዳንድ ጊዜ ያው መቅጣት ብቻውን ሳይሆን እግዚአብሔር ፈጣሪም ቀጥቶ ሲሰጣችሁ የተባረከ ልጅ ሲሰጣችሁ መልካም ነው ማለት ነው። ቤተሰቦች ለማንኛውም ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አዲስ ነገር ሲኖር እመለሳለሁ። እወዳችኋለሁ። መልካም ጊዜ። ቻው ቻው።